ምን አለ ወደ ሆሳና ወደኛ ወደ ደቡብ አካባቢ አንድ ምሳሌ አለ። ሐዋርያው ነቢዩ ፓስተሩ እየሰበከ አንድ የሚቸኩል ልጅ አለና አሜን ይላል። ቶሎ አሜን እያለ አንድ ጊዜ በታንዛኒያ አቋርጦ ወደ ደቡብ አፍሪካ እየሄደ ታንዛኒያ ጋር ኬላዎች ይዙና ሰውየው ዝም ብሎ ያኛው ክምር የሚያክል እንግሊዝኛ ያወራል። ይሄ ሰውየው ቤት የለመደውን አሜንታ ታንዛኒያ ይዞ ገባ። አንደኛው አይደለም አሜንታ በጥፊ ብትመታ ጸጥ ብሎ እንደ ጉቶ የሚያይሰው ነው እና የት ነው የምትሄደው ብሎ ያ ታንዛኒያዊ ኬላ ለወሎ ሰውየው ሲጠይቅ ይሄ ሰውየው ደንግጦ አሜን ይላል። ደንግጦ ምን ብዬ ነው አሜን ብሎ ሰውየው ብሎ ወደዛ ተሻገር አለ። ወደሚያሻግረው ምዕራፍ ውስጥ አሻገረው። ዛሬ አንተም ትሻገራለህ። አሜን ያላችሁ እዚህ ልቀር ነው አሜን በሉ ሲባካችሁ። ሰውየው ደንግጦ አሜን አለ። በቃ አንተ ይጣራል፣ አንተ ወደዛ ተሻገር አለው። እንደ ኮብልስቶን ጸጥ ያለ ሰውየው ወይ አሜን አይልም ወይ አቤል አይልም። ጸጥ ያንተ ጀርባ ይፈተሽ፣ አንተ ይዛ ቁም አለ። አሜን ያለው ፕሪቶሪያ ገባ። ጸጥ ያለው ወደ ካናዳ ወደዚህ ወደ ሰፈር መጣ። ስሙት፣ አሜን ያላችሁ ዛሬ ወደ ካናዳ ትገባላችሁ። ስለዚህ አትቆጥቡ። አሜን ለማለት በመታዘዝ ውስጥ የእግዚአብሔር በረከት ይገኛል። እርግጠኛ ሆኜ የምነግረው እግዚአብሔር ጋር ተጣብቆ ለእግዚአብሔር የታዘዘ ሰው ድሃው ነው። አያውቅም። ሰው ድሃ የሚሆነው አንደኛ ራሱን ካልወደደ፣ ሁለተኛ እግዚአብሔር ያለው ነገር ካልወደደ። የእግዚአብሔርን መስማት ካልሰማ ሰው በራሱ ውስጥ በችግር ውስጥ ነው ያለው። እግዚአብሔር የሚወደው መልካምና በጎ ሐሳብ የሚቀበል ሰው ሁሉ በእግዚአብሔር መንገድ ውስጥ ይባረካል። አታድርግ ያለውን አታድርግ፣ አድርግ ያለውን አድርግ፣ ጸልይ ካለ ጸልይ፣ ሂድ ካለ ሂድ፣ ተኛ ካለ ተኛ። በዛ ውስጥ በዝምታ ውስጥ የሚሰራ ነገር አለ። አጠገብ ያለው ሰው በዝምታ ውስጥ ስራ አለ በለው። አዎ ጤፍ ወደኛ አካባቢ የሚዘራው ሰኔ ላይ ነው አይደል እንዴ? ወደ ወላይታ የሚዘራው መቼ ነው? ሰኔ ላይ ነው። ሰኔ ነው ናሴ ላይ ነው። ናሴ አይደል? መቼ ነው የሚዘራው? ናሴ አይደል እንዴ? መቼ ነው? እኔ ጥሮብኝ ደግሞ አላረስኩም ትንሽ። መቼ ነው የሚዘራው? ሐምሌ ነው ናሴ? እሺ ሐምሌን በሉ ናሴን በሉ፣ እኔ አይመለከትም። መርጣችሁ ሰጡ እና ሰውየው ሐምሌም ይዝራ ናሴም ይዝራ የዘራውን ለቅሞ ሊወዝ ይችላል እንዴ? ወዲያው ሊወዝ ይችላል እንዴ? አይችልም። የዘራውን ደግሞ ምን ያደርጋል መሰለ? ጠብቆ ጥቅም ድረስ ያጭላል። እውነት ውሸት? ይሄን የዘራውን ጤፍ እንዲህ ወዞ የዘራውን ጤፍ ወይኔ በጌታ በኢየሱስ ስም ተሳስየ ዘራው ለቅሚ ወዘር ቢባል ይፈጃታል እንጂ አያገኛትም። እሱ የለቀማት በሱ ላይ ይበቅላል። እውነት ውሸት? ስለዚህ ዘርታ ሲጠብቅ ፍሬውን ታገኛል። የዘራችሁት መልካም ዘር መሆን አለበት። እሱ ደግሞ ለእግዚአብሔር በመታዘዝ ውስጥ የሚገኝ በረከት ነው። የዘራውን ዘር ገበሬውን አረሙ ነቅሎ ኮትኩቶ ሲያይ ያችኛውን መልካሙ ነገር አጭሎ ይመለሳል። አንተ እንክርዳዱን ዘርተ መልካም ፍሬ አትጠብቅ። እሱ መልካም ነገር አይደለም። በመልካም የሚገኘው መልካሙ ዘርተ ከእግዚአብሔር ዘንድ ታገኛል። ከኔ ጋር ነው ወይ? እስቲ አሜን በሉ። ስለዚህ በመታዘዝ ውስጥ የእግዚአብሔር ስኬት ይገኛል። በምንድን ነው የምንታዘዘው? የእግዚአብሔር ቃል በዚህ ቦታ ላይ ይናገራል እና በመታዘዝ ደግሞ ምን ይገኛል? በረከት ይገኛል። ኢየሱስ ጌታ ነው። ስፍራውን በኢየሱስ ስም አነባለሁ። ዘዳግም 28 ከቁጥር 1 ላይ አድም ያንብብልኝ። ከኔ ጋር ናችሁ? ሁሉ ሰላም ነው በሉ። ድገምና ሁሉ መልካም ነው በሉ። ሁሉ መልካም ነው። እሺ ስፍራውን በኢየሱስ ስም አነባዋለሁ። እንዲህም ይሆናል የአምላክን የእግዚአብሔር ቃል ብትሰማ ዛሬም ያዘዝኩትን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር እሺ ከምድር አሕዛብ ሁሉ ላይ ከፍ ያደርጋል። ከምድር አሕዛብ ሁሉ ላይ ምን ያደርጋል? ከፍ ያደርጋል። ማን ነው ከፍታ የሚፈልግ ሰው? ብቻ ዝቅታችሁን የሚጠብቅ ጠላት ያለ ዛሬ ማታ ከፍ ትላላችሁ። አንድ ሰው ከኔ ጋር አሜን ይበል ሲባል አሜን። እሺ የአምላክንም የእግዚአብሔር ቃል ብትሰማ የማን ቃል? የእግዚአብሔርን ቃል የአምላክህን የእግዚአብሔርን ቃል ብትሰማ የማን ቃል ብትሰማ? ወዳጄ የዘንድሮ ሰው ትንቢት ሰዓት ላይ አሜን ብሎ ቃል ሰዓት ላይ ሹልክ ብሎ ይወጣል። ቃሉ ግን በረከት የሚገኘው የእግዚአብሔር ቃል በመስማት ውስጥ ነው የሚለው። የአምላክን የእግዚአብሔር ቃል ብትሰማ 365 ቀን ኮትካቶና ቁፋሮ ወይ ንግድ ስለሰራ አይደለም። በእግዚአብሔር ቃል ውስጥ
ጋር ናችሁ ወይ? አጠገብ ላለው ሰው የእግዚአብሔር ቃል ስማ በለሲ። እኔ ሁሉ ጊዜ ቤተክርስቲያን ውስጥ የሚገርመኝ ቤት ያልጨረሰውን እንቅልፍ ይዞ ወደ ቸርች የሚመጣ ሰው ነው የሚገርመኝ። ይሄ መንፈስ ነው። ይሄ የተወጋ ይሁን ግድ የለም። ደክመህ ልተኛ ትችላለህ። ከደከምክ ገስጸው። ቃል ሰዓት የሚያሰኛ ቃሉን ላይ ያለውን በረከት እንዳትቀበል የሚከለክል መናፍስ ነው። ዛሬ ከህይወታችሁ ላይ የተወጋ ይሁን። እሺ እግዚአብሔር ሰው የአምላክን የእግዚአብሔርን ቃል ብትሰማ የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል። እሺ ያገኙማል። ምን ይላል? ያገኙማል። ይመጡልሃል፣ ያገኙማል። አትሄድም እኮ ሲሰማ ቃል ባይዞይ የእግዚአብሔር ቃል እንደ ማግኔት በረከትን ይስባል። ከነገር ናችሁ ወይ? ትሄዳለህ አይልም፣ ይመጡሃል፣ ያገኛሉ። ከበደ ሳምበል ከበደ የሚባል ሰው ከሆነ ያን በረከት ስለሚሰማው ከበደ ጋር ነው የሚላከው። ስለዚህ ከበደ ማን እንደሆነ የእግዚአብሔር ቃል ያውቃል። ፈልጎ በረከቱን ለከበደ አስረክቦ ይሄዳል። ዛሬ ግን አንድ ሰው ይረከባል ባክ። እሺ አንተ በከተማ ብሩክ ትሆናለህ። አንተ በከተማ ብሩክ ትሆናለህ። በእርሻም ብሩክ ትሆናለህ። በእርሻ ብሩክ ትሆናለህ። ምንጯ ምንድን ናት? እግዚአብሔርን ስትታዘዝ፣ የእግዚአብሔር ቃል ስትሰማ። ስለዚህ ካልሰማስ የሚለው ሐሳብ ባይሞላ ላይ ሲመጣ ካልሰማ አትባረክ። ካልታዘዝክ የሚለው ነገር ሲመጣ ካልታዘዝክ አትባረክ። ይመጡብሃል፣ ያገኙማል የሚለውን መጥቶ የሚያገኘው ከሰማ ከታዘዝክ መጥቶ ያገኛል። ወይኔ እከሌ ተባርኮ የኔ ነገር እንዴት ቆይ ሲባል የእከሌን ሳይሆን ያንተ ነገር አስለቅቅ። ዛሬ የብዙዎች በረከት ይለቀቃል። እንዲህ ምልክት አሳይና ያንተ በረከት ዛሬ ይለቀቃል ብለው እሺ፣ ዛሬ ያንተ በረከት ይለቀቃል። አተሽናችሁ ሰባርጉና አንዳንድ ሰው ክር ብሎ ሌላ ሀገር በሐሳብ ይዛል እንጀርጉና የእግዚአብሔር በረከት ያገኛል ብለው እሺ፣ የእግዚአብሔር በረከት ያገኛል። ደግሞ የእግዚአብሔር ስኬት ያገኛል ብለው እሺ፣ የእግዚአብሔር ስኬት ያገኛል። ከዛሬ ጀምሮ ወደ በረከት አንተ ሳይሆን በረከት ራሱ ይመጣል። በረከት ራሱ ይመጣል። ዛሬ ወደ አንድ ሰው ቤት ከዚህ ወጣችሁ ሳትሄዱ በረከቱ ገባ። ሚሰማኝ ሰው ጮሆ አሜን ይበል። ይስባክ አሜን። እናንተ ወደ በረከት ሰው በረከቱ ወደ እናንተ ይመጣል። ከዛ በኋላ ያገኛችኋል። እሺ የሆድ ፍሬ የምድር ፍሬ የከብት ፍሬ የላምም ረብ እሺ የበግም ረብ እሺ ብሩክ ትሆናለህ። እንቅብና ቡቃያ ብሩክ ይሆናል። እሺ አንተም በመግባት ብሩክ ትሆናለህ። አንተም በመግባት ምን ትሆናለህ? ብሩክ ትሆናለህ። ይሄን ቃል የሰማችሁ ምን ማሰብ አለባችሁ? መስል የአምላክን የእግዚአብሔር ቃል ብትሰማ የማን ቃል? አሁን ዝም ብለህ አይደለም። እርሾ አለ። ያለ እርሾ እንጀራ አይጋገርም። እኔ ጋግሬ አላውቅም፣ ግን ይላሉ እናቶች ያለ እርሾ እንጀራ ይጋገራል እንዴ? ይጋገራል? አይጋገርም። እርሾ ማለት ውስጥ ላይ ያለው ያንተ ነገር ከፍ የሚያደርግ ወይንም እንጀራው እንዲጣፍጥና እንዲጋገር የሚያበቃ ማለት ነው። የእግዚአብሔር ቃል ደግሞ ያንተ ነገር እንዲሰራ የሚያደርግ ዋናና ቁልፍ ነገር ነው። ከኔ ጋር ናችሁ ወይ? አንድ ሰው አሜን ይበልሽ። እንቅቡና ቡቃያ ብሩክ ይሆናሉ ሲል በመታዘዝ ውስጥ የሚገኝ በረከት ቅድም ብላለሁ። እግዚአብሔር በመታዘዝ ውስጥ ላይ በረከትን ይያዛል። ለምሳሌ እግዚአብሔር ቃል ሲናገር መሳፍንት ምዕራፍ 6 ላይ የሚገርም የእግዚአብሔር ቃል አለ። ሳልጨርስ ትናንትና እስራኤል ሕዝብ 430 ዓመት በባርነት ቀንበር ላይ ታስሮ በነበረበት በዛ መንደር ላይ ትናንትና ከጫካ ወጥቶ የሚበላ የሚጠጣ አጥቶ እግዚአብሔር ለቅሷቸውን ከሰማ በኋላ ወደ ማዶ አሻገራቸው። አሁን ደግሞ እህል መሰብሰብ ጀመሩ፣ ልጅ መውለድ ጀመሩ። ነፃነታቸው ከታወጀ በኋላ እግዚአብሔር አምላክ ማን ነው ማለት ሲጀምሩ እግዚአብሔር ሚዳውያን እንደ አንድ ሰው ከመምጣቱ በፊት እንደዛ እንደ አንበጣ መንጋ እስራኤል ሊገዛ ሚዳውን ላካቸው። ስለዚህ ዋናው በኩሩ መምጣት ጀመሩ። ትናንትና አለ ያሉ ሰዎች አንገት መጥባት ጀመራቸው። ማልቀስ አይውላችሁ ሲገባቸው እግዚአብሔር ላይ ማውራት ጀመራቸው። መታዘዝ ሲገባቸው ማውራት ጀመራቸው። እግዚአብሔር ግን ከሰማይ ሆኖ የእስራኤል ለቅሶ ከሰማ በኋላ ያ ማዶ ካሻገረ በኋላ አሁን ከረሱ፣ አሁን ከተው፣ አሁን ለቅሷቸውና ዋይታቸውን ስለተው እንደ አንበጣ መንጋ መርኳቸውን የሚበላ ሚዳዋን መጣ። ወንድ የሆኑ ሴት የሆኖች ሁሉ ወደ ዋሻ ገቡ። ክምር የነበረውን ነዷቸውን ሚዳውን ይዘው መሄድ ጀመሩ። አንድ ጌዶን የሚባል ሰው ነበር። ለአባቶቹ የሚያለቅስ ብቻው ሕፃን የሆነ ሰው ነበርና ለቅሶ ደግሞ የሚዳውን ለቅሶ የእስራኤልን ለቅሶ እግዚአብሔር ከሰማ በኋላ
ወደ ሚዲያን መንደር ከመጣ በኋላ ሚዲያን እንደሚመጣ አንድ ሕፃን ልጅ አስነሳ። እሱም ጌዲዮን ይባላል። ከኔ ጋር ናችሁ ወይ? ጠግበን ስለምንራመድ ባይዞይ እግዚአብሔር ኩራተኛና ትዕቢተኛ ሰው አይወድም። ትዕቢተኛውን እግዚአብሔር ይቃወማል። አመፀኛውን እግዚአብሔር ይቃወማል። ወርቅ ይኑር ብር ይኑር የትኛው ነገር ይሁን ትዕቢተኛ እንዳትሆን። እግዚአብሔር ትዕቢተኛውን ይቃወማል ካለ እግዚአብሔር ከተቃወመ የት ይገባል? ስለዚህ አለመታዘዝ ራሱ መተበት ነው። የተኛው ዘር ልትሆን ይችላል። የተኛው ገንዘብ ሊሆን ይችላል። የተኛው ሀብት በህይወት ላይ ሊኖር ይችላል። ኩራተኛ ትዕቢተኛ አትሁን። በዛ ሰዓት ውስጥ ያንተ ነገር እየደረቀ ነው የሚሄደው። ከኔ ጋር ናችሁ ወይ? አንዳንድ ሰው በትዕቢት ነገሩን የሚያበላሽ ሰው አለ። ይሄ ከመታዘዝ ካለመታዘዝ አንደኛው ነው። እግዚአብሔርን ካለመስማት አንድ ነው። እግዚአብሔር ይቃወማል ካሉ በቃ እግዚአብሔር የሚቃወም ጋር ማንም ሰው እያየ ይፈራል። ስለዚህ ይሄ ራሱ እንዳትባረክ ያደርጋል። ለዛ ነው ዋና አትታበዩ፣ በኩራትም አትናገሩ። እግዚአብሔር ይገድላል፣ ያነሳል፣ ከፍ ከፍ ያደርጋል፣ ከህዝብ መኳንንት ጋር ያስቀምጣቸዋል ይላል። ስለዚህ በዝቅታ ውስጥ ከፍታ አለ። አንድ ሰው አሜን ይበል እስኪ። በዝቅታ ውስጥ ምን አለ? ከፍታ አለ። በዝቅታ ውስጥ ከፍታ አለ። ስለዚህ ይሄን ሁሉ የተጻፈውን በረከት ለማግኘት መጀመሪያ ለእግዚአብሔር መታዘዝ ያስፈልጋል። ቀጥል ከቆምበት አንተም በመግባትህ ብሩክ ትሆናለህ። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትም ብሩክ ትሆናለህ። እሺ። እግዚአብሔርም በላይ የቆሙትን ጠላቶችን በፊት የተመቱ ያደርጋቸዋል። በላይ ላይ የቆሙትን ጠላቶችን የተመቱ ያደርጋቸዋል። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ? በላይ የቆሙትን ጠላቶችን የተመቱ ያደርጋቸዋል። እሺ። በአንድ መንገድ ይመጡብሃል፣ በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ፣ በሰባት መንገድ ከፊትህ ይሸሻሉ። እሺ። እግዚአብሔር በረከቱ ባንተ በጎተራህ በእጅ ስራ ሁሉ እንዲወርድ ያዛል። እሺ። አምላክ እግዚአብሔር በሚሰጥ ምድር ይባርካል። በሚሰጥ ምድር ይባርካል። ጨብጦ አጠገብ ያለው ሰው ጨብጥና እግዚአብሔር ምድር ይሰጣል ብሎ እሺ። ግዴታ ይሄ ፕሮፌቲካ ነው። ጨበጥ አድርገና በደንብ ጫን አድርጋችሁ ንገሩ። እግዚአብሔር ብሎ እሺ በሚሰጥ ምድር ሁሉ የበላይ ያደርጋል እንጂ የበታች አትሆንም። ቀንድ ያደርጋል እንጂ ጅራት አያደርግም። ፊተኛ ትሆናለህ እንጂ ኋለኛ አትሆንም። አንድ ሰው አሜን በለው እስቲ። አምላክ በሚሰጥ ምድር በዚያው ይባርካል። ካናዳ ስለትክ አይደለም፣ ካናዳ አሜሪካ ስለትክ አይደለም፣ ኢሮፕ ስለዞርክ አይደለም። የትም ተቀመጥ፣ እግዚአብሔር የምትቀመጠው ሁሉ ቃልን ስለሚሰማ ሁሉ ዛሬ አንድ ሰው ተባርኮ ይወጣል። እስቲ እኔ ተባርካለሁ በለው እስቲ። አንድ ትንቢት ላውጅባችሁ። ለ12 ሰዎች አዋጅ አለኝ። ኦሶ ፓላ ለማሉ ሰተ አሳይት እስኪዘን ኦሲሞ ሀገር ላይ ተላመት ረንጦሰነ ባላማና አሜን። አመት ሳይቀር ያንቺ ነገር ባህሪ ይቀየራል። አሜን። ወር ሳይቀር ያንተ ነገር ይቀየራል። አሜን። አምላክ እግዚአብሔር በሚሰጥ ምድር ዛሬ ይባርካችኋል። አሜን። ለበረከት የተመረጡ ምርጥ ትውልድ አለ። እዚህ ጉባኤ ውስጥ እግዚአብሔር እንዲህ ብሎኛል። ዛሬ አንድ ሰው ላይ አዋጅ አውጃለሁ በጌታ በኢየሱስ ስም። ርቆ ያለው ያንቺ በረከት ዛሬ እጅሽ ላይ ገባ። ተናገር። ዛሬ ትባረካለህ በል እስኪ። ገፋ አድርገው። ከዛሬ ጀምሮ በል እስኪ። ከጠባብ ህይወት፣ ከለቅሶ ህይወት፣ ከሐዘን ህይወት አምላክ እግዚአብሔር ያወጣሃል። ሚያምን ሰው ጮሆ አሜን አሜን። ውሰድ በኢየሱስ ስም። ተቀበል በኢየሱስ ስም። ምን አለው? እንደ ወንዝ የሚፈስ በረከት ወደ አንድ ሰው ጃካ ሶፕራ በጌታ እንደ ወንዝ የሆነ ሰው ቤት ላይ የሆነ በረከት ሲገባ አይቻለሁ። አሜን። የሆነ ከልካይ ያለ ከልካይ አንድ ሰው ባህል ሲባረክ አይቻለሁ። አሜን። ማን ነው የእግዚአብሔርን በረከት የሚፈልግ ሰው ካለ? ሌዶ ሱፕራሃካታ ማን ነው የእግዚአብሔር በረከት? አንተ አትድን፣ በረከቱ ወደ አንተ ይመጣል። አንቺ አትጂም፣ በረከት በራሱ ፈልጎ እናንተ ጋር ይመጣል። ወሰድኩ በለው እሺ። እሺ ቀጥል። እሺ የአምላክን የእግዚአብሔርን ትእዛዝ ብትጠብቅ፣ የአምላክን የእግዚአብሔርን ትእዛዝ ብትጠብቅ፣ በመንገዱም ብትሄድ፣ በመንገዱ ሁሉ ብትሄድ እግዚአብሔር እንደማልልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። ለእርሱ የተቀደሰ ሕዝብ አድርጎ ያቆምሃል። የተቀደሰ
የተቀደሰ ሕዝብ አድርጎ ያቆማል። እናንተ የተቀደሳችሁት ሰዎች ናቸው። ለእርሱ የተቀደሳችሁ ሕዝብ አድርጎ ምን ያደርጋል? ያቆማል። እሺ የምድር አሕዛብ ሁሉ የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ እንዴት ደስ ይላል! ግን እግዚአብሔር ባንተ ሊከብር ሲፈልግ በተቀቡ ሰዎች ፊት አይደለም የሚያከብርህ። አምላክ የሚባል በሚጠሩ ፊት ላይ እግዚአብሔር ከፍ ከፍ ያደርጋቸዋል። እኔ አላቅም ዛሬ አንዳንድ ሰዎች ይቀባሉ፣ የሆነ ቦታ ይገባሉ። ሰዎች ሁሉ ፈልጎ እስከማያገኙ ድረስ በኃይል ዛሬ አንድ ሰው ተቀብቶ ይመለስ። ማን ነው የእግዚአብሔር ቅባት የሚፈልግ ሰው ካለ? የምድር አሕዛብ ሁሉ የሚያስገዛ የእግዚአብሔር ቅባት በዚህ እጅ ላይ ይቀመጥ። አሜን። በኢየሱስም ይቀመጥ። የእግዚአብሔር ቅባት ያገኛቸዋል። እሺ የምድር አሕዛብም ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይቶ ይፈሩሃል። ማን እንደተጠራ? እግዚአብሔር ስም ባንተ ላይ እንደተጠራ የእግዚአብሔር ስም ባንተ ላይ እንደተጠራ አይቶ ምን ይላሉ? ይፈሩሃል። ለመሰላቸው የሚያስፈራው የእግዚአብሔር ሞገስ በእናንተ ላይ ስላለ። ሰው ታጥቆ በሚፈራበት ሰዓት ላይ ትናንትና ከላይ መኪና እየነዳው ወደ ታች ሲመጣ አንድ ሐሳብ የእግዚአብሔር መንፈስ በኔ ላይ አመጣ። አንድ የታጠቀ ወታደር እላይ ድልድይ ላይ ቆሞ ሰው የለም፣ ውሻ የለም፣ ምን የለም፣ ብቻው እንዲህ አብዞ ያያል። ከዛስ ከታች ወር ደግሞ አንዱ እንደዚህም ታጥቆ ቆሟል። እኔ በራሴ መጣውና እግዚአብሔር ካንዳንድ ይሄ ቃል በጆሮ ላይ መጣ። የምድር አሕዛብ ሁሉ እግዚአብሔር ካንተ ጋር እንዳለ አይቶ ይፈራሉ። ከኔ ጋር ናችሁ ወይ? ከኔ ጋር ናችሁ ወይ? ስለታጠቁ አይደለም የሚፈራው፣ በውስጥ ያለው የእግዚአብሔር ቃል አለ። ልብስ ስለለበስኩ አይደለም፣ በውስጥ ላይ የማይካድ የማይሻር ኃይል አለኝ። እኔ አልኩት ወይ የሚጠብቀው ሴት ወይ ወንድ ሊሆን ይችላል። ውስጥ ላይ አንድ ቢሮ እሷ ቁጭ ብላለች። ዙሪያን ከቦ እሷ ይጠብቃል። እስራኤልን የሚጠብቅ አይተኛም አያንቀላፋም። እኔ ደግሞ አምላኬና አባቴ ሆይ አልኩት። እየነዳውም እሰማለሁ። መዝሙሬን ከፍቼ ቀስ ብዬ እየነዳው እሰማለሁ። አንተ እኮ ጠባቂ ነህ፣ አንተ እኮ ጋሻዬ ነህ። በኔ ውስጥ ያለው ብዙ እልፍ ነገር በኔ ውስጥ ላይ ስላለ እኔ ውስጥ ያለው የከበረ ነገር ስላለ የሚጠብቀው ራሴ ሳይሆን እኔን የሚጠብቀኝ የዘላለም አምላክ እግዚአብሔር ነው። እና የምድር አሕዛብ እግዚአብሔር ካንተ ጋር ስላለ ይፈራሉ ይላል። ስለዚህ የሚያስፈራ ሞገስ በኔ ውስጥ አለ። እስኪ ሞገስ በኔ ውስጥ አለ በሉ እስኪ። ሞገስ ከልብስ ጋር አይደለም፣ ከቅባት ጋር አይደለም፣ ከሽቶ ጋር አይደለም። ሞገስ የውስጥ ማንነትን እግዚአብሔር ይባርካል። የእግዚአብሔር ግሬስ ምንም ለብሰ ምንም ተቀብተ እዚህ ግባ የማይባል ሰዎች ከለበሱትና ከተቀቡት በላይ ያው በሞገስ የሚታወቁት ትንሽ አውርቶ ብዙ የሚሰሙት የእግዚአብሔር ቅባትና የእግዚአብሔር ሞገስ ስላለ ነው። ስለዚህ የእግዚአብሔር ሞገስ ከእናንተ ጋር ካለ እናንተን የሚነካ የለም። እናንተን ፕሮቴክት የሚያደርገው የእግዚአብሔር ቅባት ራሱ ነው። የምድር አሕዛብ ሁሉ እግዚአብሔር ካንተ ጋር መሆኑን አይቶ ይፈሩሃል ይላል። አንድ ሰው አሜን ይበል እስኪ። እሺ መጨረሻ እግዚአብሔርም እርሷን ይሰጥህ ዘንድ ለአባቶች በማለላቸው ምድር ላይ በሆድ ፍሬ በከፍት ፍሬ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል። እሺ እግዚአብሔርም ለምድር በወራቱ ዝናብ እንዲሰጥ ዘንድ የእጅ ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። መልካሙን መዝገብ ሰማይ ምን ያደርጋል? ይከፍትልሃል። እሺ ለብዙ አሕዛብም ታበድራለህ። እሺ አንተ ግን ከማንም አትበደርም። ለብዙ አሕዛብ ታበድራለህ፣ አንተ ግን ከማንም። ማን ነው የብድር ህይወት በቃ ምን ሰው ካለ? ወይኔ ወጣቶች እዚህ ከፍ አድርገስ የሰው እጅ ዛሬ ነብይ ነኝ። በዚህ ቃል ሊባርክ እኔ ሲሰብክ ደስ ይለኛል። ማን ነው ነብይ? እኔ ብድር ህይወት በቅቶኛል። ከዚህ በኋላ ለሰው መኖር እፈልጋለሁ። ሰው ካለ ለሰው ለነገስታት ለብዙዎች መሆን ይፈልጋል። ሰው ካለ በተነሱ እጆች ላይ በኢየሱስም የበረከት ጸጋ ጠሯቸው። የስኬት ጸጋ በኢየሱስም ይቀመጣቸው። የማንም ደጅ አጠብቁ፣ የእናንተ ደጅ ይጠበቃል። የማንም አካውንት አታዩ፣ የእናንተ አካውንት ተከፈተ። አንድ ሰው ጮሆ አሜን ይበል ሲባል። አንደኛ በመታዘዝ ውስጥ የሚገኝ በረከቱ ምን አይነት ካላችሁ የእግዚአብሔርን ቃል በመስማት አሜን አሜን። አጠገብ ላለው ሰው የእግዚአብሔርን ቃል ስማ በረከት አለ በለው እስኪ። ሁለተኛ ለእግዚአብሔር መታዘዝ። ለእግዚአብሔር ምን ማለት? ለእግዚአብሔር ምን ማለት? መታዘዝ።
በዚህ ውስጥ ላይ በረከት አለ። በዚህ ቃል ላይ ዛሬ መጸለይ እፈልጋለሁ። በእኔ ሰዓት አቆጣጠር 7 ሰዓት ከ3 ደቂቃ ነው። ከፍ አድርገን እንጸልያለን ዛሬ